በሰው ሀገር መኖርን በሩቅ ለሚያየው ብርና ወርቅ የሚታፈስ ብቻ ነው የሚመስለው። የውስጡን ስቃይ ግን ማንም የለም የሚረዳው። ስደተኛ ብቻ ነው ስለ ስደተኛ የሚያውቀው። በናፍቆት ያለቀሰ በሰው ፊት ሳቂታ፣ የእናቴ ናፍቆት የአባቴ ትዝታ፣ የወንድም የእህቴ የልጅ ጨዋታ በየቀኑ ይመጣል በምናብ ቤት አይቶ እንባዬን ያፈሰዋል የድሮውን አስታውሶ። ብርድና ሙቀቱ የማዳም ጩኸቱ ሁሉንም እችላለሁ ይለፍ ቀኑ በከንቱ። ግን የቤተሰብ ናፍቆት ህመሙ የተለየ ነው። ሰውነቴን አድክሞ ልቤን የሚያደማው። ፈጣሪ ሆይ ስማይ ስደቴን አሳጥርልኝ፣ ከቤተሰቦቼ ጋር በሰላም አገናኘኝ። ብዙም አይመቸኝም ለማውራት ጫጫታ ውስጥ ስለምሆን ማለት ነው። እና ጥርት ብሎ ጥሩ ነገር መልቀቅ ስለምፈልጉ ለዛ ብዬ ነው እንትንም አለው ብዙ ጊዜ ማለቀውና። እስቲ እናንተ የተሰማችሁን ነገር እያሳወቃችሁ እንደዚህ አድርጊ እንዲበይ ባሉኝ እስቲ ኮሜንት ላይ የሆነ ነገር ጻፉ። አብሮ ያልተስተካከለ ነገር ካለ አስተካኪ በሉ እና እንደዛ ነው እላችኋለሁ። እንግዲህ እኔ ደጋግሜ ብያለሁ፣ ግን በቃ ምንም እኔ እንጃ አንድ እንትን ብዙ የለኝም እና በአብሬ ቀርቤ እንደዚህ ስለቱ እንትን ማወራ ብዙ እንትን ስለሌለኝ ነው መሰለኝ። ይሄ እንደዚህ አቀራርቦ ማውራት